ማርያም የውሃ ምንጭ ለምለም መሬት ያብቃሉ የወልድ እናት በባህር ላይ መርከብ በየብስ ላይ መቅደስ የምስራች ርግብ ለምጥ የምትደርስ የተዘጋ ደጃፍ ቁልፍ ነው መክፈቻ ማዕበልን አጠው ማረፊያ ዳርቻ የአባህር ያቆስ ያንደበት ቃላቱ የቅዱስ ያሬድ ቅኔ ማህሌቱ ሲርበን እንጀራ ሲጠማን ውሃ ነው ማርያም የሚለው ስም የዕለት ምግባችን ነው። ሰላም ጤና ይስጥልን ውድ እግዚአብሔር ቤተሰቦች እንደምን ቆያችሁ እንደምን አላችሁ? እግዚአብሔር ይመስገን እኛ ደህና ነን። በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን እያል ይህ በማህበረ ቅዱሳን ዜማና ኪነ ጥበባት ማዕከል እየተዘጋጀ ዘወትር ሐሙስ ምሽት 3 ሰዓት ተኩል ጀምሮ እንዲሁም ደግሞ በድጋሜ ቅዳሜ ከጠዋቱ 3 ሰዓት ላይ እንዲሁም በተለያዩ ቀናት ወደ እናንተ የሚደርሰው ተወዳጁ ሆህተ ጥበብ መርሃ ግብራችን ነው። እስከ መርሃ ግብራችን ፍጻሜ ድረስ ያብሮት ቆይታችሁ አይለማት እንወዳለን። አይቴ ብሔራለ ጥበብ ዋይቴ ብሔራለ ዜማ የጥበብ ሀገሯ ወዴት ነው ካላችሁ እነሆ የጥበብ ምንጭ ሆነችው እምዬ ቅድስት ቤተክርስቲያናችን ነች። እንዲሁም ደግሞ የጥበብ ማዕድን መጋራት ከፈለጋችሁ በሆህተ ጥበብ መርሃ ግብራችን ላይ ታገኛላችሁ። እናንተ የሚጠበቅባችሁ ሪሞታችሁን ድምጽ ለመጨመር እንጂ ለመቀየር እንዳይሆን እንላለን። እንግዲህ ጥሩ መርሃ ግብር ይዘንላችሁ ቀርበናል። በዛሬ በሆህተ ጥበብ መርሃ ግብራችን ያዘጋጀንላችሁ በማህበረ ቅዱሳን አዲስ አበባ ማዕከል ስነ ጥበባት ክፍል በእንተ ቅዱሳን የተሰኘ ልዩ የኪነ ጥበብ መርሃ ግብር በየሁለት ወሩ ያዘጋጃሉ። እንግዲህ ይህ መርሃ ግብር ለ31ኛ ጊዜ የተዘጋጀ ነው። የአሁኑ መሪ ቃል የሚሆነው በእንተ አቡነ መዝርዓተ ክርስቶስ የተሰኘ ልዩ የኪነ ጥበብ ምሽት ነው ወይም ጉባኤ ነው ማለት ነው። የስነ ጽሁፍ መርሃ ግብሩ ዓላማውም ኢትዮጵያውያን ቅዱሳን አበውና ቅዱሳን አነስትን የሚዘክር ታላቅ የስነ ጽሁፍ መርሃ ግብር ነው። እንግዲህ አብራችሁን ስትቆዩ እጅግ በጣም ተወዱታላችሁ ብለን ተስፋ እናደርጋለን። የዚህ መርሃ ግብር ዋና ዓላማም ኢትዮጵያዊ ቅዱሳን አባቶቻችን እንድናውቃቸው እንድንረዳቸው እንዲሁም አውቀን ተረድተን እንድንዘክራቸው ከበረከታቸውም እንድንካፈል ትልቅ እገዛ ያደርግልናል ማለት ነው። ለሀገራችን ብርሃን የሆኑትን በቅድስና ሕይወታቸውና በገድላቸው ምድሪቱን የባረኩ ኢትዮጵያውያን ቅዱሳንን የሚዘክረው በእንተ ቅዱሳን የተሰኘ ልዩ የስነ ጽሁፍ ጉባኤ በማህበረ ቅዱሳን ህንጻ ላይ ተካሂዷል። እንግዲህ ተመልካዮቻችን ይህ ጉባኤ የቃል የብዕርና የዜማ ጥበባት ተዋህደው የቅዱሳኑን ታሪክና መንፈሳዊ ተጋድሎ የዘከሩበት የብዙዎችን ልብ በቅድስና ፍቅር ያንቀሳቀሰ ልዩ ጉባኤ ልዩ የስነ ጽሁፍ መርሃ ግብር ነበር። እንግዲህ ተመልካዮቻችን እኛም እንግዲህ ይህን ታላቅ ጉባኤ ይህን ታላቅ የስነ ጽሁፍ መርሃ ግብር በካሜራችን አስቀርተን እንግዲህ ወደ እናንተ ልናደርስ ተገኝተናል። እንዲሁም ከጻድቁ አቡነ መዝርዓተ ክርስቶስ ስራዎች፣ ታሪክ፣ ግጥሞች ባለፈ ሀገራችን ኢትዮጵያ ያለችበትን ነባራዊ ሁኔታ እንዲሁም ደግሞ ቅድስት ቤተክርስቲያናችን ያለችበትን ፈተና የሚያወሱ አንዳንድ የስነ ጽሁፍ መርሃ ግብሮች ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ትቆዩ እንጋብዛለን። በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። የጻድቁ የአቡነ መዝርዓተ ክርስቶስ ታሪክ። ከደም ግባቱ ማማር የተነሳ ንጉሡ ልጃቸውን ሊድሩለት መሆኑን እንዳወቀ ወደ ገዳም ጠፍቶ ተሰወረ። በግንቦት 29 ሃይማኖት ምግባር ትሩፋቱን ተመልክተው አፄ ፋሲል ልጃቸውን ድረውለት በቤተ መንግሥት በክብርና በድሎት ሊያኖሩት እርሱ ግን ንጉሡን ጥሎ በመጥፋት መንኖ ገዳም በመግባት ብዙ የተጋደለ ታላቅ ጻድቅ አቡነ መዝርዓተ ክርስቶስ ረፍታቸው ነው። አቡነ መዝርዓተ ክርስቶስ አባቱ ለባሴ ክርስቶስ የአፄ ፋሲል የቅርብ ወዳጅ የነበረ የጦር አዛዥ ደጃዝማች ሲሆን እናቱ ሚሊያና ትባላለች። ጻድቁ ታኅሳስ 29 ቀን በጎንደር ተወለዱ። ወቅቱ አፄ ሱስንዮስ የረከሰች የሮምን ካቶሊክ እምነት ተቀብሎ የሀገራችንን ክርስቲያኖች በሰማዕትነት የሚገድልበት ዘመን ስለነበር እናቱ ይዛው ፎገራ ወረዳ ቆራጣ ወለተ ጴጥሮስ ገዳም ገባች። በዚያም ሕፃን ልጇን ክርስትና የሚያነሳላት ካህናታ ስታለቅስ ደገኛው አባት አባ ስነ ክርስቶስ በስውር መጥቶ አጠመቀላት። ስሙንም መዝርዓተ ክርስቶስ አሉት።
የመዝራተ ክርስቶስ እናት ብዙም ሳትቆይ ስለሞተች በዚያው የምትኖር መነኩሲት የሆነች አያቱ አሳደገችው። እንደ ሀገሩም ባህል ፈረስና ግልቢያ፣ ጦር ውርወራ እየተማረ ፎገራ ልጆች ጋር አደገ። አያቱም ወላጅ እናቱ ትመስለው ነበር። አንድ ቀን አብሮት የሚጫወቱ ልጆች ወላጆቹ ሲያወሩ የሰማውን ወስዶ ለመዝራተ ክርስቶስ እናቱ እንዳልሆነች ነገረው። እርሱም በሰማው ነገር ደንግጦ አያቱን ስለ እውነት ጠይቆ ተረዳ። ከዚያም በኋላ ደጃዝማች አባቱ ወደ አጼ ፋሲል ቤተ መንግሥት ወሰደው። መዝራተ ክርስቶስ መልከ መልካም ስለነበር ንጉሡ አጼ ፋሲል በወጣቱ ደም ግባት ደስ ተሰኝቶ ድምፁን አሰምቶ ለዚህ ልጅ ሴት ልጄን እድርለታለሁ ሲል ለመኳንንቱ ሁሉ ተናገረ። መዝራተ ክርስቶስ ግን በልቡ መንኩሶ ስለመኖር የወሰነ በቤተ መንግሥት ይህንን የሰማ ዕለት ነበር። ከዚህ በኋላ መዝራተ ክርስቶስ ምን ማድረግ እንዳለበት ሲያስብ ቆይቶ ወደ አንዱ ገዳም ጠፍቶ በመሄድ በመንኩስና ለመኖር ወሰነ። አንድ ቀን አባቱን ተከትሎ ግምጃ ቤት ማርያም ወደምትባል ቤተ ክርስቲያን ሄዶ ሳለ አጣኙ አባት ባህታዊ አባ ቴዎድሮስ አባቴ ከዛሬ ጀምሮ በምንኩስና ለመኖር ወስኛለሁ፣ መርቀ ላከኝ አለው። ባህታዊውም አንተ ገና ልጅ ነህ ቢለው የሚቀበለው አልሆነም። በመጨረሻም መርቆ አሰናበተው። ወዲያው ጻድቁ በሌሊት ከጎንደር ከተማ ጠፍቶ ወደ ሰሜን አርማጮህ ቆላ ሄደ። በዚያም በያዕቆብ ግሙድ ስም በተገደመ ገዳም ገብቶ ከአባ ስነ ክርስቶስ ጋር ተገናኘ። ያመነኩሰውም ዘንድ ለመነው። አባ ስነ ክርስቶስ ማንነቱን ከጠየቀው በኋላ አንተ ገና ልጅ ስለሆንክ የምንኩስናን ቀንበር መሸከም አይቻልህም በማለት ወደ አባቱ እንዲመለስ መከረው። በሌላም በኩል ከንጉሡና ከመሳፍንቱ ጋር ላለመጣላት ፈርቶ ነበር። መዝራተ ክርስቶስ ግን እያለቀሰ የአንተ አምላክ ጽናት ይሆነኛል፣ አመንኩሰኝ በማለት ለመነው። እርሱም ተግባር ቤት በአርድእትነት እያገለገለ እንዲቆይ ያመክሮ ጊዜ ሰጠው። መዝራተ ክርስቶስም አባቱ ጭፍሮችን ልኮ እንደገና ወደ ዓለም እንዳይወስደው ፈርቶ ቶሎ እንዲያመነኩሰው ታመምኩ ብሎ ተኛ። መነኮሳቱም ሳይመነኩስ ቢሞት ኩነኔ ይሆንብናል ብለው አበምኔቱን ለምነው አመነኮሱት። ከመነኮሰ በኋላ በሳምንቱ አባቱ ልጁ ያለበት ገዳም አውቆ ታናሽ ወንድሙን ከጭፍሮቹ ጋር በመላክ ለአባ ስነ ክርስቶስ ልጄ መዝራተ ክርስቶስ አንተ ጋር እንዳለ ሰምቻለሁና ከመመንኮሱ በፊት በአስቸኳይ እንድትልክልኝ ብሎ መልእክት ላከበት። አባ ስነ ክርስቶስም ለመጡት ጭፍሮች መዝራተ ክርስቶስ እንደመነኮሰ ነገራቸው። ጭፍሮቹም ከአባ ጋር ብዙ ስለተጨቃጨቁ መዝራተ ክርስቶስ ከእነርሱ ጋር ለመሄድ ተስማማ። ከእነርሱም ጋር ሳለ ከጭፍሮቹ አንዱና መሪያቸው የሆነውን ሰውም ተሳልሜ ልምጣ፣ ጋቢህን ስጠኝ ብሎ ወደ ቤተ ክርስቲያን ገብቶ በምስራቅ ባለ በር ወጥቶ ጠፍቶ አርማጮ ጫካ ውስጥ ገብቶ ጠፋ። አጎቱና ጭፍሮቹም ፈልገው ቢያጡት ተስፋ ቆርጠው ተመለሱ። ከዚያም በኋላ አቡነ መዝራተ ክርስቶስ ወደ አንገረብ ወንዝ ሄዶ በዚያ ከርኩሳን መናፍስት ጋር እየተዋጋ በተጋድሎ በጾም በጸሎት ተወስኖ ኖረ። ተመልሶ ወደ ገዳም ቢመጣ አባቱና ዘመዶቹ እንደማያስቀምጡት ስላወቀ አባ ስነ ክርስቶስን አስፈቅዶ ወደ ላይ አርማጮህ ደብረ ሙጅና አባ አብሳዲ ገባሬ ታምር ገዳም ሄደ። በዚያም 7 ዓመት በተጋድሎ ከኖረ በኋላ ወደ ዋልድባ ገዳም በመሄድ በዚያም ስዕለ ማርያም በጎኑ ታቅፎ ሲያዝን ለብዙ መናንያን የተሰወረች ደብረ ሲና የተባለች በዋልድባ የምትገኝ ቅድስት ቦታ ተገለጠችለት። በደብረ ሲና ተራራ ላይም ወጥቶ 40 ቀንና 40 ሌሊት ሱባዔ ያዘ። በዋልድባ 11 ዓመት እንደተቀመጠ የታዘዘ መልአክ መጥቶ በዚህ ገዳም
የምትኖርበት ጊዜ አልቋልና ውጣ ብሎ አዘዘው። ከዚያም ከዋልድባ ወጥቶ ወደ ሰሜን ተራራ ሄዶ ከቅዱስ ያሬድ ገዳም ተባርኮ ወደ ትግራይ ገረአልታ ሄደ። ቀጥሎም ወደ ጉንዳ ጉንዲ ማርያም ገዳም ገብቶ በተጋድሎ መኖር እንደጀመረ አንድ የበቃ ባሕታዊ መጥቶ ክፍልህ በዚህ ገዳም አይደለምና ወደ ላይ ገዳም ሂድ አለው። ወደ መጠራ መቃብረ ጻድቃን ሄዶ አጽመ ቅዱሳንን ሲያጥን ይህ ገዳም ክፍልህ አይደለም የሚል ድምፅም ከሰማይ መጣለት። ተነስቶም ወደ ደብረ ቢዘን ሲጓዝ ሌሎቹ መነኮሳትን አገኘና በመረብ ወንዝ ሸለቆ ውስጥ ብዙ መናንያን እንዳሉ ሲነግሩት በሌላ አቅጣጫ ወደ መረብ ወንዝ አቀና። በዚያም ሽንፉ በተባለ ቦታ ገዳም መስርቶ ሲቀመጥ መንፈሰ እግዚአብሔር የጠራቸው 12 መነኮሳት መጥተው አርድእት ሆኑለት። እነርሱም በወባ በሽታ ታመው ስላረፉ አቡነ መዝራተ ክርስቶስ ወንድሞቼን አጥቼ በዚህ መኖር ለኔ አይገባኝም፣ ክፍሌም አይደለም ብሎ ወጥቶ ወደ ትግራይ ሄደ። አድዋ አውራጃ የሃ አቡነ አፍጼ ገዳምን ከተሳለመ በኋላ ገዳሙን ከከበቡት ተራሮች መካከል በአንደኛው ማይዱር ወደሚባል ተራራ ወጥቶ አዲስ ገዳም መሰረተ። ታቦተ ማርያምንም አስገብቶ ሲኖር ከየአቅጣጫው መናንያን መነኮሳት ወደ እርሱ መጡ። አቡነ መዝራተ ክርስቶስም እስከ 93 ዓመቱ ገዳሙን በአበምኔት እያስተዳደረ በታላቅ ተጋድሎ ከኖረ በኋላ ግንቦት 29 ቀን ከዚህ ዓለም ድካም አረፈ። ማይዱር በተባለው ገዳሙ ራሱ በሠራውት በእመቤታችን ቤተ ክርስቲያን ውስጥም የተቀበረ ሲሆን ገዳሙም እስከ ዛሬ ድረስ እንደ አቡነ መዝራተ ክርስቶስ ገዳም ይባላል እየተባለም ይጠራል። የጻድቁ የአባታችን የአቡነ መዝራተ ክርስቶስ ረድኤት በረከታቸው ይደርብን። ሀገራችን ኢትዮጵያን ተዋሕዶነታችንን በጸሎቱ በቃል ኪዳኑ ይጠብቅልን። እኛንም በጸሎቱ ይማረን፣ ከበረከታቸው ይክፈለን። ወስብሐት ለእግዚአብሔር። መልክዓ መዝራተ ክርስቶስ ሰላም ለስምከ ያጋንንትን ጉልበት እየቀጠቀጠ ለሚያቀልጥ እንደ ሰም የኢየሱስ ክርስቶስ ክንድ ለሆነው ለተቀደሰው ስም ሰላም እላለሁኝ። የጠላት ሽንገላ በእኔ ላይ በርትቶ ከእግዚአብሔር እቅፍ እንዳይለየኝ ከቶ በኃጢአት አሽክላ ተብትቦ ሳያስረኝ ሰይጣን በተንኮሉ አንተ ተከተለኝ በመንገዴ ሁሉ። መዝራተ ክርስቶስ ምድራዊ መልአክ የኢየሱስ ሙሽራ በጨነቀኝ ጊዜ ፈጥነ ድረስልኝ ስምህን ስጠራ። ሰላም ለተጋድሎከ በየምድረ በዳው ስጋን በመበደል በፍጹም ንጽሕና ላረከው መጋደል ሰላም እላለሁኝ። ወልደ እጓለ እመሕያው የሚነበብብህ የጽድቅ ሰሌዳ ስጋህን በመጎሰም ዓለምን ያሸነፍክ ወጥተ ምድረ በዳ። መዝራተ ክርስቶስ መናኝ ባህታዊ የማይዱር ቆርቋሪ እኔን ተመልከተኝ በመቅበዝበዝ ስኖርቄ ከፈጣሪ። መስቀል በሞላበት በጠባቡ መንገድ እየኝ ስንገዳገድ መጓዝ ፍጹም ከብዶኝ ስወድቅ ስነሳ የሥጋዬን ፍቃድ ማሸነፍ አቅቶኝ ሲያሳየኝ አበሳ። የኃጢአት ማዕበል የሕይወቴን ታንኳ እንዲህ ሲያናውፀው እዘንልኝና በበትረ መስቀል ሕማማት በገስጸው። እኔ ደካማ ነኝ ተስፋዬ ምልጃህ ነው፣ ከትሩፋት ላይ በረከት እንዳገኝ ወዳጅ እንዳረኩ አንተም ወዳጅ አርገኝ። ወዳጅ ለወዳጁ አይጨክንምና በሰይጣን አሰራር ተይዤ ስባትል ፈጥነ ድረስልኝ አይተዝም እንዳትል። ሰላም ለስደትከ መዝራተ ክርስቶስ የጽድቅ መወጣጫ የጽድቅ መሰላል ስለ ጽድቅ ብለ ያረከው መሰደድ ከሙሴ ስደት ጋር አውዱ ይመሳሰላል። ለሁሉ እንደ ሥራው ከሚከፍለው ንጉሥ ካልፋና ኦሜጋ ብድራቱን አይቶ የሚከፍለውን ዋጋ ሊቀ ነቢይ ሙሴ በቤተ መንግሥቱ የሚኖረውን ሕይወት የቅምጥል ኑሮ በማይታይ ተስፋ በእምነት ቀይሮ የፈርዖን የልጅ ልጅ መባልን ሳይሻ ከምቾት እልፍኙ ተሰዶ እንደወጣ አንተም የአፄ ፋሲልን ልጅ የማግባትን ዕጣ በቤተ መንግሥቱ በሚገኘው ድሎት ልብ ሳያነክስ ስጋህን ጎስመ ነፍስህን ልትክስ ከሰማይ ሰርግ ቤት መታደምን መርጠ ለመሆን ሙሽራ በአንገረብ ወንዝና ደግሞም በፎገራ በፍጹም ተጋድሎ ያንተን ቅዱስ ሥጋ አሳየህ መከራ። ሰላም ለአፉከ ለዓለሙ ንጉሥ ለፍጥረታት ጌታ የምስጋናን መስዋዕት በመሰዋት ፋንታ
ሳቅና ስላቅን ወይም ነገረ ዘርቅ የማይረባ ነገር ተናግሮ ለማያውቅ ለንጹሕ አንደበት ምስጋና ይድረሰው። እኔማ ከንቱ ሰው ጌታ በወንጌሉ ለሕዝቡ ሲያወሳ መኮነን እንዳለ ከቃል የተነሳ መጽደቅም እንዳለ ከቃል የተነሳ ያስተማረውን ቃል ረስቼ ከንቱ ከአንደበቴ ይጎርፋል ዋዛና ፈዛዛው ዘለፋና ሐሜቱ። ጭራሽ አሁንማ ሁሉ ተመቻችቶ ዘመኑ ባመጣው የሐሜት ሰገነት ላይ እያፈጠጠ ሀገር በሰከንድ 1000 ሰው ጋር እየደረሰልኝ በስድብ አስግጬ የማወራው ነገር የሳቅና ስላቅ የስድቤ ተከታይ እያጎረፈልኝ ክብርና ወዳሴን ሰው አስደስት ብዬ አሳዝነዋለሁ ቅድስት ሥላሴን። አለብኝ ወዮታ አለብኝ ከሰሳ ልበል ዋለ ራሴ ሙሽራው ከጠራው ከሰርጉ እንዳልገባ ሊያስከለክለኝ ነው የገዛ ሕዋሴ። አንደበት እሳት ነው ነፍስን የሚበላ ይሄን የአካል ጠላት እንዴት ኃይል በለው አጣሁለት መላ። ከጌታ ምስጋና ከውዳሴ በቀር ዋዛና ፈዛዛ መናገር እንዲተው እኔስ ተስኖኛል ለአንደበቴ መዝጋና ብጅለት አንተው። ሰላም ለልብከ በቀንና ሌሊት ጎህ ሲቀድ አንስቶ እስክጠልቅ ጀንበር የክርስቶስን ሕግ ሰርክ በመተግበር በፍጹም ሐሳቡ ጌታን ለሚያነክሰው ጻድቁ ላንተ ልብ ሰላምታ ይድረሰው። እኔማ ከንቱ ወዳጅህ ሁሉንም መቅመስ የሚሻ ጧት ማታም ምዘራበትን ብታየው የልቤን እርሻ ብታየው የልቤን ድንኳን መልካም ዘር ከቶ አታገኝም ለቁጥር አንዲትስ እንኳን። ክፉን ይለቅማል እንጂ አይችልም በጎ መሰብሰብ እባክህ አንተ አስተምረው ለልቤ በጎውን ማሰብ። ሰላም ለጸአተ ነፍስከ እጅግ በሚያስፈራው በመላእክተ ሞት ጥላ ሳትነካ በገነት አበባ መዓዛ ተማርካ በመላእክት አጀብ ይባቤና ልልታ ግንቦት 19 ለወጣችው ነፍስህ ይድረሳት ሰላምታ። በሰንበት እንዳልሸሽ መልካምን ሳልሰራ በክረምት እንዳልሄድ ፍሬ ሳላፈራ ያ ሁለተኛው ሞት በእኔ ሰልጥኖብኝ እንዳትጣል ነፍሴ ከኩነኔ ቦታ ከፊተኛው ትንሣኤ ስጠኝ እድል ፈንታ ፊተኛው ትንሣኤ አምልጦይ በከንቱ ሐሳርና ፍዳ ነፍሴ እንዳይጠብቃት ክፉ ግብሯን ጥላ ለጽድቅ እንድትተጋ ነፍሴን አስጠንቅቃት። መዝራዕተ ክርስቶስ የማይዱር አባት ልብስ የላትም ነፍሴ ከሰርጉ የሚያስገባት ሙሽራው አዝኖብኝ በአዳፋው ልብሴ ጥርስ ከማፋጫው ሐሳር ወዳለበት እንዳትጣል ነፍሴ መግቢያ የሚሆነኝን ከቶ እንዳላዘጋጅ ነጭ ልብስ ለሰርጉ በዓይን አምሮትና በክፉ ምኞቶች እኔን የሚወጉ የጽድቅ ጠላቶች እኩያት ኃጣው ምሕረት የሌላቸው እኔ አቅም የለኝም ከልጄ ወግዱ ብለበት ናቸው። ወስብሐት ለእግዚአብሔር። የለዘበ ቀንበር ይትባረክ እግዚአብሔር አምላከ አበዊነ ለዘዋሃበነ ኪያከ ናዘዘ ምንዱባን ወህዙነ ሰላም ንብለከ መዝራኢተ ክርስቶስ አቡነ በቅድመ ስእልከ ንስግድ ወናጽነን ርእሰነ። የቀለለ ሸክም የለዘበ ቀንበር ብሎ ያስተማረን የክርስቶስ ነገር ይኸው አየን ሰማን ባንተ ሲተገበር። የዓለም ሹበት ዝፋን ከቶ ምንህ ላንተ ለሰማይ ቤት እንጂ ልብህ የሸፈተ። ነግሶ በመስቀል ላይ ፍቅርን ለሰበከው እርሱ እየሞተ ሕይወት ለሚሰጠው ለዘላለም ንጉሥ ሆነህ ጃንደረባ ጾም ጽናት ጸሎትን ደርቦልህ ካባ መሾም መሞገሱ ላንተ ምን ሊረባ። ይከተለኝ ያለው የክርስቶስ ቃሉ ከልብህ ተጽፎ መጻፈ ወንጌሉ። የምን እናት አባት ደግሞ ዘመድ ወዳጅ የምንስ ንግስና መሾም በንጉሥ እጅ። መሽ ተመኘህ ምቾት መኖር ተደላድሎ ወጣህ እንጂ ካለም ጸናህ በተጋድሎ። ሰብራ ከምታደምቅ ስቃ ከምትጎዳ ከጓዳዋ ለቅሶ ሐሴት ከበረንዳ ውስጧ ከርፍቶ ልብሷ በሽቶ ከረሰረሰ ኋላ ሊሻክር ልሳኗ እንደማር ከለሰለሰ። ካለም ተሰናበትክ ላትመለስ ዳግም የበቀል ድግሷን መቼም ላታጣጥም። ዛሬን በደስታ በሳቅ አጅባ ነገ ከምታጥብ በለቅሶ በእንባ
በእሾህ የዓይኗ ፈገግታ አሻግራ ወግታ የምትረታ ባታላይ የሳቋ ምስጢር ወርውራ የምትሰባብር አልቻለች ይቻለም አንተን ልታባብል አልመለሰችህም ከርሷ ስትኮበልል ዛሬ ቢታይም ደምቋ ሸብርቆ ነገ እንደ አበባ የሚቀር ደርቆ ምን ቦታ አለው ላንተ ውበት ደም ግማቱ ይክበርበት እንጂ ሰሪው ባለቤቱ ገዳም አድራሻህ ነው ውበትህ ተጋድሎ መኖር ክብር ጌጥህ ክርስቶስን መስሎ ዘመድህ ክርስቶስ ሲሳይህ ምስጋና ተላዌነ አምላክ መፍቀሬ ትትና ትጉህ አባታችን መዝራይተ ክርስቶስ ፈጻሜ ቃለ ጽድቅ ተመራሄ መንፈስ ኦ ገባሬ ሰናይ በመክሊት አትራፊ በጥቂቱ ታማኝ በብዙ ተሿሚ ቤትህ የሆነልህ ያርማጭሆ ጫካ መከራ መስቀሉን ቀምሰህ የምትረካ የለዘበው ቀንበር የክርስቶስ ሕጉ ብርሃን ሆኖልህ ተጓዝክ እስከ ጥጉ አክሊል አቀዳጀህ አከበረህ ጌታ ድል ስላደረግህ ያለ ምንጫጫታ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የግጥሜ ርዕስ ለማን ልዘን ይላል። ላንተ ላልቅስ ለመከራ ለኔ ልዘን ለኃጢአቴ ለዓለም ላምባ ለስቃዩዋ ለኔ ላልቅስ ለሀፍረቴ ለአንዲት ነፍሴ ልዘንላት የጽድቅ ጦት ላሰለላት ወይስ ለስጋዬ ልዘን ኃጢአት ሰብቆ ላሰቃያት? ቆይ ወዴት ነው ሞት የቆመው? እኔ ቤት ነው ቀራንዮ? ለየትኛው ልድቃ ደረቴን? ለማን ነው የሚባል ወዮ? የሐዘኔን እቶን እሳት የቱ ብሶ ይቆስቁሰው? ቆይ የቱ ነው መሪር ሐዘን? የቱ ነው የሚያስለቅሰው? የእምባዬን ክብሉ ሽቅ ወጥቶ ላንተ ይድረስ ወይስ ታች ከመሬት ወርዶ እንደ ውሃ ምንጣፌን ያርስ? ለማን ልዘን ለማን ላምባ? ለቃሌ ነው ለዝምታ የቱ ደም ያስለቅሰኝ? የጦሩ ነው መከዳትህ? ላልቅስልህ ስለ ፍቅርህ ወይስ ላምባ ለበደሌ? ለማን ነው ሙሾ ማወርደው? ለሞትህ ነው ለመግደሌ? የብሶቴን ክራር ጅማት የቱ ከሮ ይበጥሰው? ለአንተ ነው ወይስ ለኔ? ለማን ነው የሚለቀሰው? የሙሾዬን ግጥም ስንኝ በየቱ ቃል ቤት ላስመታው? ከየትኛው ልብ ደም ይፈሳል? የቱ ነው የተንገላታው? ደስታዬ እንኳ ደስታ አይደለ ባፌ ግላጭ ንፋስ ገባኝ። ህሊናዬን ቆፈ ኖሮት ምዳርበው ኩታ ጠፋኝ። ላልቅስልህ ስለ ፍቅርህ ወይስ ላምባ ለጉዳትህ? የቱ ጅራፍ ይበረታል? መምታቴ ነው መመታትህ? የሐዘኔን ግዙፍ ዋርካ የቱ ነፍሶ ይበጥሰው? ጠቁመኝ ላንተ ነው ለኔ? ለማን ነው የሚለቀሰው? ላፈሰስከው እንባ ልዘን ወይስ ለኔ ለመሞቴ? የቱ ብሶ ያስለቅሰኝ መታረዝህ መራቆቴ? የቱ ነው ቆይ የገዘፈ በምን ልኬት ልመዝነው? መሳሙ ነው ወይስ ጥፊው? የቱ ነው የሚከነክነው? ራሄል ነኝ ለማን ላልቅስ? ለትውልዴ ወይስ ለኔ? ለሟቹ ነው ለገዳዩ? ለማን ነው የሚባል ወይኔ? የለቅሶዬን የቆማለት የቱ ብርቱ ይፈርክሰው? ቆይ ምን ልበል ማን ነው ሟቹ? ለማን ነው የሚለቀሰው? ላልቅስ እንጂ ለሁላችን ላንተ ማልቀስ ትሩፋት ነው ለኔ ማዘን ማይቀርዳ። መዳፌ ነፍሴን ሲዘርፈኝ በራሴ ጅራፍ ስጎዳ ምን ልነጥል በምን ስሌት? ስወጋህ ነው የቆሰልኩት መግረፌ ነው ያሳመመኝ ሳስርብ ነው የሰለልኩት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? አሜን። የልዑል እግዚአብሔር ስም የተመሰገነ ይሁን። የነፍስ ጥሪ። ደገኛው ንጉሥ ሆይ የምትኖር በሰማይ ሆነ በሰርግ ላይ ኑታደሙ ብለህ መልእክተኛ ልከህ በጠራህን ጊዜ አሻፈረናል ተጨንቀን ታጭቀን በዓለም አባዜ። አንዳችን አግብተን ሆነን በጫጉላ ሌሎቻችን ደግሞ በሬን ገዝተን ነበር አርሰን እንድንበላ።
የቀረነው ሰዎች ነጋዴ ነበርን በቀዳዳ ኪስ ውስጥ ሳንቲም የምንሞላ። ምክንያቱ ተልካሻ ካንተ ሰርግ ያስቀረን ውሃ ማያነሳ ተራ ሰበብ ያለን። እንደው ዝም ብለን በከንቱ ምንዳክር ደካማንንና እባክህ ታገሰን ባንተው መግቦት ነው ምን ቆም ለምስጋና። እኛማ ብኩኖች ሁሉን እንያዝ ባዮች ይዘነው ሳይበቃ ለመጣል ችኩሎች። አንተ ካልተጨመርክ ምንም አይሆንልን ረብ ለሌለው ጉድ ጊዜ አጥፊዎች ነን። በጫጉላ አለን ብለን ላሳበብን ካንተ ሰርግ ለመቅረት ትዳሩም አልጸና ጠብ እያረገዘ መስሎ እንደ ቅሪት። የእርስ በርሳችንን ስንቀረማመት እንኳን ልንደሰት ተመኛን ለመሞት። እንዴት ያለን ቂል ነን እንዴት ያለን አሽከር አንተ የሌለህበት ትዳር ትዳር ሆኖ ከሰርግህ የምንቀር ሌላን አስቀድመን ያለ ክንፍ የምንበር። ስለ እውነት ካልን ቀርተንም ከሰርጉ ከቤትህ ርቀን ታርዶ ሳለ በጉ የቱ ሕይወት ሰመረ የቱ ሕይወት አማረ። የእኛ ባልሆነው መልክ በተዋስነው ቅጂ ደምቀን ስቀን ልቀን በታየንበት ጥርስ ተነካከስን እንጂ። ስለዚህ እንሂድ ሰርጉን እንታደም ከዚህ ሕይወት እንውጣ ስጋውን እንብላ ደሙንም እንጠጣ በቶሎም እንቅረብ ሞት ደርሶ ሳይመጣ። በሬል ስለገዛን እሱን ለመፈተን አንችልም ለመምጣት ብለን ላሳበብን በሬውም አልቆየ ሰብሉም አድጎ አልታየ። አንተ ያልበራከው ካንተ ቤት ያስቀረ እንዴት ሆኖ ይሰምራል ሳይሳካ ቀረ። ባለን ኃይል ጉልበት የኛ ባልነው ንብረት ተማምነን አስበን እንዴት አንተን ተውን። ለዚሽ ምድር ዕውቀት ስንዳክር ብናድር እልፍ መጻሕፍትን ሞልተን ብንደረድር ሊቅ አዋቂ ሆነን ክብረ ወሰን ብንሰብር ምንም አይረባንም መና ነው የሚቀር። መዘመን ማወቁ ብቻውን ከሆነ መንቃታችን ፍቺው ለተኛ ሰው ሳይሆን ለብርሌ ሆነ። ጠቢቡም እንዳለው ሺህ ዕውቀትን ቢያውቁ በዓለሙ ልኬት ወደ ላይ ቢመጥቁ ከሰው ሰው ከሁሉ ሰው በልጠው በልጽገው ቢልቁ ከንቱ የከንቱ ከንቱ ነፋስን መከተል መድከም ነው ውጤቱ። ነገ ሲያልፉ ሚቀር ሞት መጥቶ ሲረቱ። ስለዚህ እንቅረብ ሞት ደርሶ ሳይመጣ ስጋውን እንብላ ደሙንም እንጠጣ። እንነግድ ያልነው ለብቻ ያላንተ ንዋዩም አልመጣ መጥቶ አልበረከተ። ያልተቀደሰ መብል ጤና እንዳልሆነ ወርቁም ሀብቱም ቤቱም ባንተ ካልተቃኘ ትርፉ መጥፊያችን ነው ፍጻሜው ያላማረ። እንደምን ታወርን እንዴት ደነቆርን ባለጸጋ ሀብታም አልፎ እንዳላየን ስልጣን ስም ያለው ሰው ሲቀር እንዳልሰማን እንደማያውቅ ሁሉ ሰርክ አዲስ ሰው ሆነን። በአጋጉል ልማድ አይናችን ታውሮ ካንተ እየሸሸን በጨለማው ኑሮ እውነተኛው መንገድ ከኛ ተሰውሮ መባከን መዳከር ሕይወታችን ሆኖ አንዘልቅምና እንመለስ ቶሎ። እንሂድ ወደ ሰርጉ ሞት ደርሶ ሳይመጣ ስጋውን እንብላ ደሙንም እንጠጣ። ወስብሐት ለእግዚአብሔር። ትላንት ከአማኙ ድርሳን መዝገቡ ሲገለጥ ክርስቲያን ግብሩ ነው ጠላቶቹን መብለጥ። ከአማኙ መዝገብ ድርሳኑን ስትገልጠው እንኳንና ቆሞ ክርስቲያን ሞቱ እንኳን የለም የሚበልጠው። ዛሬ ኃጢአት አስነክሶን ቆመን ለመፈተን የዘመናት ጠላት አገኘን ተኝተን። መውደቅና ማነስ ተለቁጦ በደም መከተል አቃተን እንኳንና መቅደም። አይናቸውን ሳላይ ወገኖች የሞቱ ደማቸውን ጠጣ ገራገር መሬቱ። ሰነፍ እረኛ ነው በረቱን ያላላው ካውሬ ተማክሮ ነው በጎቹን ያስበላው። ጩኸት ብቻ ሆኖ የክርስቲያን ጋሻ የሰበሩን ሳያንስ ከደጃችን መጡ እያሉ እኛንን ወጌሻ። ክፋትና ተንኮል በግፍ ዝናም በቅሎ ዋርካ ነው ያልነውን ወሰደብን ነቅሎ። ዋርካ ነው ያልነውን ጥላ ነው ያልነውን ያዘናችን ጎጆ አልቆልፍ አለ በሩን።
ሞት ዕጣችን እንኳን እሳተ ክብሩን። ጥያቄ መናቅ፣ መተፋት፣ መወጋት፣ መቸንከር ይተካው ይሆን? ስንሞት እንበዛለን ብሎ መፎከር ይተካው ይሆን? ስንሞት እንበዛለን ብሎ መዘመር ያጽናና ይሆን? ነፍስ ይማር ለትልቁ ሰው ለፈጣሪ አምሳል መጋለጥን መግለጫ ብቻ ያስረሳል። ነፍስያን ንዋይና ወርቅ ይክሳል። ተዛነፈ ትርጓሜው ውሉ መስመሩን ሳተ። ሐቅ ታንቆ በደጃችን ላይ ተጎተተ። አፈ ሙዝ በዛብን እውነት ሲተበተብ ታሪካችን በዛ በእርሳስ የሚከተብ የነፍሱን እረኛ ስጋው እያወዛው አማኙን እንደ በግ የሚያርደው ሰው ገዛው። ክርስቲያን ምስማር ነው መዶሻ አይናቀው፣ እንደ ቀራንዮ መስቀሉ ላይ ነው መዳፉ የሚጠብቀው። ጌቶችን አይደለም ጌታውን ብቻ ነው ሞቶ የሚጠብቀው። አይናቸውን ሳላይ ወገኖቼ ሞቱ፣ ደማቸውን ጠጣ ገራገር መሬቱ። ሰነፍ እረኛ ነው በረቱን ያላላው፣ ከአውሬ ተማክሮ ነው በጎቹን ያስበላው። አትግደሉን። እንጸልይላችሁ፣ ዝም ብላችሁ ጥሉን። አትግደሉን። ክርስቲያን ምስማር ነው መዶሻ የናቀው፣ እንደ ቀራንዮ መስቀሉ ላይ ነው መዳፉ የሚጠብቀው። ጌቶችን አይደለም ጌታውን ብቻ ነው ሞቶ የሚጠብቀው። ወስብሐት ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስከ ማዕዜኑ ወገን ሲጨካከን ሰው መሆን ሲረክስ፣ ወዳጅ መሳይ ጠላት አንገትን ሲበጥስ፣ እረፍት አገኝ ያለ ሲጋይ ሲዘንቤቱ፣ የሲቃ እንባ በዝቶ ሲሞላ በምድሪቱ፣ የዕለት ጉርስ ሐሳቢ የቤተሰብ ጫንቃ በእርሱ ላይ የሆነው ገበሬ ሲጠቃ፣ ካፈር የሚታገል እጁ አመድ ሲያብስ፣ በአንዲት ማዕተቡ በአውሬ ሲነከስ፣ ምን ነው ዝም አልክ? የሁሉ ማረፊያ አንዲት ቤተ ክርስቲያን በእሳት ወላፈን እንዳልነበር ስትሆን፣ እናት ስትሰደድ ልጆቿን ታቅፋ፣ አባት ሲጨነቅ የሚያደርገው ሲጠፋ፣ ወገን ያለው ሰው ባዕድ ሲሆንበት፣ በአንዲት እምነቱ በእውነት ሲመጣበት፣ ፍትህን ሲነፈግ በገዛ ሀገሩ፣ ትርጉም ሳይሰጠው ለሰውነት ክብሩ፣ ምን ነው ዝም አልክ? መንጋው ሲጨነቅ መሪ እረኛ አጥቶ፣ ተኩላ ሲፈነጭ ከበረቱ ገብቶ፣ አባት ያለው እንኳ አባት ሳይሆን ሲቀር፣ ያድነኛል ያለው ይሆነኛል አጥር፣ ጭራሽ ሲያዘርፈው እውነታውን ሲውጥ፣ የመስቀሉ አደራ በሐሰት ሲለወጥ፣ ምን ነው ዝም አልክ? የአደባባይ ምስጢር በሐሰት ሲድበሰበስ፣ እውነትን የያዘ በሞት ፍርድ ሲከሰስ፣ የጨካኞች ደባ እጅጉን ሲጸና፣ በንጹሐን ደም ላይ ክንዳቸው ሲጠና፣ ምስኪኑ ሕዝብ በሀገሩ ሲሰደድ፣ ሰላም አገኝ ብሎ በመከራ ሲነጉድ፣ ምን ነው ዝም አልክ? ምልክት የሆነች ለዓለም ስልጣኔ አምቃ የኖረች የዘመናት ቅኔ፣ ለሀገር የደከመች ታሪኳን ጠብቃ፣ ዛሬ ሳትደመጥ ሲበዛባት ሲቃ፣ የውስጥና የውጭ ጠላት ሲያንገላታት፣ የእረፍት ስፍራ ሆና እረፍትን ሲያሳጧት፣ ይህች ቤተ ክርስቲያን ስታዝን እጅጉን እጆቿን ዘርግታ ሰላም ስትማጸን፣ ምን ነው ዝም አልክ? ይህች ምድር ፍትህን ያልሰጠች፣ ለእሪታ ድምፆች ጆሮዋን የዘጋች መሆኑን ስታይ ከዙፋን ሆነ፣ አባት ሆይ እስከ መቼስ ዝም ትለናለህ? ወስብሐት ለእግዚአብሔር። ጨፍን
ደስታችን ሲመንን ከፊታችን ሲሄድ ሲርቅ በመከራ እጆች ታጥበን በግፍ ክንዶች ስንጨመቅ እንደ ቅመም ስንወቀጥ እንደ ወፍጮ እህል ስንሰለቅ እንዳታይ ልጄ ጨፍን ዓይንህን ባይነ ሉባህ ለትጨፍልቅ። ከሕግ ኮረጆ ሞልተን ተርፈን ፈሰስን ሰውነት ከፍ አድርጎን በዘር ረከስን ተሸምነን ሳለ በፍቅር ሸማኔ የጎጥ ምስጥ በላው የአንድነትን መቅኔ መጥኔ። አቴ ልጄ አቴ ጨፍን ግደል የዓይንህን ብርሃን ወኔ። ማሳው ባዶ ሲሆን ሲገባን ማረም ጤፍ የሆድን ጥያቄ ጨርሰን ሳንቀርፍ ፍጆታ እያለቀ ሆና ሆኖ እያለ ቤትና ጎተራ አንገቶች ስንቀላ በስል ካራ እንዳታይ ይሄንን ጉድ እንዳታይ የጠላት ሴራ ጨፍን ዓይንህን ያልብሰው የዓይን ሞራ። ጡት ያልጣለች ግልገል አድነን ጫካ ውስጥ ጀብዱ ስናገሳ ስንፎክር ስንሸልል ስንቆም ስንቀመጥ ከሰውነት ማማ ወርደን ስንዘግጥ ጠባያችን ከፍቶ ስናንስ ከደመ ነፍስ ስናንስ ከእንስሳ ከአንገት በላይ ያለን የሰው አካል ይዘን ፎቶ ስንነሳ ከእስትንፋስ ስንነቅል ከሰውነት ማሳ አቴ ልጄ አቴ የዓይንህን ወስከምባ ከዓይንህ ላይ አታንሳ። ጨፍን ልጄ ጨፍን የጆሮህን ጉድጓድ ድፈን የጫካዎች ተኩላ ከእናቷ ስንለይ የምጠባን ጨቅላ እንዳሰማ ይሄንን ጉድ ድፈን የጆሮህን ጉድጓድ ቀይር የእግርህን መንገድ ሰውር የዓይንህን መውደድ። የአንድነትን ካባ ንደን ጥልን ስንገነባ በፍቅራችን እልፍኝ ነፋስ ስናስገባ የማይወለድ ቂም ልባችን አርግዞ እንዳታይ የጭካኔን ሰይፍ ገድብ የዓይንህን ጉዞ። ሳይዘጋ የሰማይ መስኮት ውሃው ሳይነጥፍ ከጅረት ፀሐይ ሳትለግም ለማብራት እንስሳት የሚተኙበት ሳር ሳይጠፋ የሚግጡት በእርስ በርሱ ውጊያ ሆድ ሲዘራገፉ በጠራራ ፀሐይ ጨፍን ልጄ ጨፍን ይህንን ጉድ ዓይንሃይ። የእርግማንን ዘመን ዳግም ስንናፍቅ ዳግም ስንጠራ ከኋላ ስንሄድ በንብርክክ ሆነን ያለም ጭራ ከእኛ ኮከብ ውጪ ማየት ስለማንሻ ከሰማዩ ጣራ አውርደን ለመጣል ጨለማን ስንጠራ እንዳታይ ዓይንህን ያፍሰው የማለዳ አሞራ። ፍትህ ተነፍጓቸው እንደመጫት ውሻ በሚነጫነጩ እንደ መሥዋዕት በግ ልጅ ባረዱባቸው ፊትም በሚነጩ በድሃና ትንባ የተሞላውን ቦርጩ ጨፍን ልጄ አትይ ይሄንን ማየት አያማለ ብርሃን ማግኘት ልጄ እንደ ፍየል ቆዳ በአራቱም ማዕዘን ስትወጠር ሀገር ስንፈራ በእጅጉ ሲያርደን ባያሬው እንደ ወራሪ ጦር ሲያዞረን ሲያጦዘን እንደ ጠጅ ስካር አብሾ እንደ ጠጣ ሰው ሲያስተን አምሮ ኑረትን ሲያስጠላን እንደ ኮሶ አምርሮ ጨፍናት ይሄንን ኑሮ በጉም ላይ ጨለማ ላይ ነፋስ ላይ ከባድ ዶፍ ላይ መዳፍ ከመዳፍ ላይ ጣቶች ከጣቶች ላይ ጥፍር ላይ ከባድ መርዝ የዳንን ጠባሳ ቧጦ የሚያመረቅዝ የቆሰለን ገላ ሲያደርገው እንዳይሽር እንዳታይ ይሄንን ጉድ ዓይኖችህን ሰውር ሮጦ እንደማይድን እንደታዳኝ ፍጡር ቤቱን እንደሰራ ከአንበሳ በራፍ ስር የማይድን ዶዬ እንደያዘው ካንስር በስትንፋጭ ጭላንጭል ጨለማን በመምረግ ሁል ጊዜ ፍርሃት ሁል ጊዜ መበርገግ ሕፃን እያረዱ ሰይጣንን መሰረግ። ምናልባት ዘመኑ ሲቀየር የአእምሯችን ማሳ ከታከረ በፍቅር ትገልጣለህ ልጄ ክፋት ተወግዶ ከተጣለ ችግር። በአዲስ ዘመን በአዲስ ምዕራፍ ክፋት በደግነት ልምጮች ሲገረፍ የቂማችን ቁስል ድኖ ከልባችን ላይ ሲገረፍ ጸጸት አንብቶ ገዳይ ግዳይን አንስቶ ሲያቅፍ የምቀኝነት ሌጊዮን በመተሳሰብ ሲደናቀፍ በልዝሃ ሲታጠብ የኃጢአት እድፍ ከልባችን ማሳ ላይ ፍቅርን ስናጭድ በጥላቻ ያሰከረን የታሪክ ጠላ ካናታችን ላይ ሲወርድ የትትናን ካባ ስንለብስ ስንደፋ የክብርን ዘውድ ያንዱ መዳፍ ከሌላው መዳፍ ሰላምታ ሲለዋወጥ በአዲስ ዘመን በአዲስ ተስፋ ሲያበቃ የሕፃን ልጅ ሲቃ እነግርሃለሁ ልጄ መጨፈንህ እንዲያበቃ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር። ዳግመኛ ይሁዳ በኃጢአት ታውራ በተንኮል በሴራ በትዕቢት በክፋት ነፍሴ ተኮፍሳ ከመቶ ነገዶች እንደ አንዱ ሆና መታ ተሰቃይታ ያዳንካትን ሁላ እንደ ቀልድ ቆጥራ ፌስታ አብዝታለች በኃጢአት ታውራ። እንዳስቆሮቱ ስማ ባሸጥህም ተግባሬ መስክር የዘመኑ ካዲ ይሁዳ መሆኗ። ከወንጌሉ ማሳ ዘርሁኝ ብትላት የዳቢሎስ ቤቱ ማረፊያ መሆኗ በግልጽ በይፋ ተግባሬ መስክር የዘመኑ ካዲ ይሁዳ መሆኗ። ስለ አንድነት ሶስትነትህ አፏ ቢዘረዝር ለይስሙላ እኮ ነው መድህኔ የምትል። ጊዜው ቢያልፍ ዘመኑ ያስቆሮቱ ጊዜ ዳግመኛ ሆናለች ስሞሻጭ ካዲ ተግባሬ ይናገር አፍ አውጥቶ ይመስክር የዘመኑ ካዲ ዳግመኛ ይሁዳ በኃጢአት የታወረች ምስኪን ነፍስ መሆኗ። አንተ ካልደገፍካት በቅፋ ኑረ ዳግም ካላገዝካት ምንም ተስፋ የሌላት የዘመኑ ካዲ ዳግም ይሁዳ ናት። የዘመኑ ካዲ ዳግም ይሁዳ ናት። ክቡራትና ክቡራን ተመልካዮቻችን ተከታተላችሁ የምትገኙት ተወዳጁ በማህበረ ቅዱሳን ቴሌቪዥን የወጥ መርሃ ግብራችን ነው። እንግዲህ ከማዕደ ጥበብ አምዳችን ተመልሰናል። በማህበረ ቅዱሳን አዲስ አበባ ማዕከል ስነ ጥበባት ክፍል የተዘጋጀው በእንተ አቡነ መዝራተ ክርስቶስ የተሰኘ ልዩ የስነ ጽሁፍ መርሃ ግብር ወደ እናንተ ስናደርስ ቆይተናል። እንግዲህ ጥሩ ቆይታ እንደነበራችሁ እምነታችን ነው፣ እንደወደዳችሁትም እምነታችን ነው። ከጻድቁ አባታችን አቡነ መዝራተ ክርስቶስ ረድኤት በረከት ይክፈለን እያልን የቅዱሳን ታሪክና ገድል የትናንት ታሪክ ብቻ ሳይሆን ለዛሬውም ትውልድ የህይወት የጽናትና የጥበብ ምንጭ መሆኑን ይህ መድረክ በጉልህ አሳይቶናል። በስነ ጽሁፍ በግጥምና በዜማ ውበትም የታደሙት እነዚህ መርሃ ግብሮች በመንፈሳዊ ማንነታችን ላይ ትልቅ አሻራ ጥለው እንደሚያርፉ አንጠራጠርም። እንግዲህ ይህ መርሃ ግብር ላዘጋጁልን የማህበረ ቅዱሳን አዲስ አበባ ማዕከል ስነ ጥበባት ክፍልንም እንዲሁም ደግሞ የጥበብ ወዳጆችንም ምእመናንን ከልብ እናመሰግናለን። ቃልዮት ያሰማልን፣ የአገልግሎት ዘመናችሁን የሚባርክልን ለማለት እንወዳለን። እንግዲህ ለዛሬ ይጠቅማል ያስተምራሉ ያልናቸው መርሃ ግብሮች እንደዚህ አዘጋጅተንላችኋል። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ እኛ ከወዲሁ እንሰናበታለን። ግን ከዛ በፊት ይህን መርሃ ግብር በድጋሜ ዜማ ወጥበብ ዘማህበረ ቅዱሳን በተሰኘው የዩቲዩብ ቻናላችን ማግኘት ትችላላችሁ። እንግዲህ የዜማ ወጥበብ ዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ መንፈሳዊ ግብዣችን ነው የሚሆነው። እንግዲህ ይህ ለኛ ትልቅ አገልግሎቱን መደገፍ ነውና ሱታፊያችሁ አይል ለማለት እንወዳለን። ተወዳጁ የህይወት መርሃ ግብራችን ተካተላችሁ ከኛ ጋር ስለቆያችሁ ከልብ እናመሰግናለን። ስለነበረን ጊዜ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ከተወዳጁ የማህበረ ቅዱሳን ቴሌቪዥን መርሃ ግብራት ጋር አብራችሁን ቆዩ እየጋበዝን እኛ ከወዲሁ እንሰናበታለን። እስከ ሳምንት ቸርን ሰንብት። መልካም ጊዜ። ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ ወሃደየነ ለመንግሥቱ